ሰዎች ለምን ከአእምሮአችሁ እንደማይወጡ አስባችሁ ታውቃላችሁ? ምንም ብታደርጉ የቱንም ያህል ርቀት ብትሄዱ መገኘታቸው በአእምሮአችሁ ውስጥ ይቆያል። ልክ መጫወቱን እንደማያቆም ሙዚቃ። ከዚህ ሐሳብ ለመውጣት በሥራ በመጠመድ ፊልም በማየት ከሌሎች ጋር በማውራት ራሳችሁን ለማዘናጋት ትሞክራላችሁ። ግን በድንገት ስማቸው፣ ፊታቸው፣ ፈገግታቸው እንደገና ፊታችሁ ላይ ድቅን ይላል። ልታገኟቸው ቀጠሮ አትይዙም፣ መልእክት አትልኩላቸውም። ሆኖም ግን እነዚህ ሰዎች ከአእምሮአችሁ ከቶ አይወጡም። ወዳጆቼ፣ አንድ ሰው በአእምሮአችሁ ውስጥ ያለማቋረጥ ሲኖር በአጋጣሚ አይደለም። ይህ አባዜ አይደለም፣ ድክመት አይደለም፣ ቁርኝት ነው። ከአመክንዮ የጠለቀ ከርቀት የጠነከረና ከቃላት ያለፈ የነፍስና የነፍስ ቁርኝት ነው። እና ይህ በሚሆንበት ጊዜ አንድ ሰው ያለማቋረጥ በአእምሮአችሁ በሚመላለስበት ወቅት በዛ ሰው ላይ 3 ነገሮች ይከሰታሉ። ስለዚህ ጠለቅ ብለን በሁለት ነፍሳት መካከል ያለውን የማይታየውን ዓላማ እንመርምር። አንደኛው ኃይላችሁ እየተላለፈባቸው ነው። ሐሳባችሁ ዝም ያለ እንደሆነ ታስቡ ይሆናል። ማንም የማይሰማ ይመስላችኋል። በአእምሮአችሁ ውስጥ ተቆልፈው የሚቀሩ ይመስላችኋል። ግን ሐሳቦች ኃይል ናቸው እና ኃይል ደግሞ ወዳጆቼ ይጓዛል። ጠንካራ በሆነ ስሜት ስለ አንድ ሰው ስታስቡ ፍቅራችሁ፣ ህመማችሁ፣ ናፍቆታችሁ፣ ማሰባችሁ በአጽናፈ ሰማይ ውስጥ የሚንቀሳቀስ ሞገድ ይሆናል እና በሆነ መንገድ እነዚያ ንዝረቶች